ሰላም ጤና ይስጥልን የእግዚአብሔር ቤተሰቦች እንደምን ከርማችኋል? ይህ አምላካችንን እናውቀውም ዘንድ በቤታችን ያለውን መጽሐፍ ቅዱስ እናጥና በሚል አብይ ርዕስ ስር የሚቀርቡ ንዑሳን የመጽሐፍ ቅዱስ ትምህርቶች ናቸው። ባለፈው ትምህርታችን አማላጅ ማን ነው? ትምህርት 1 ላይ ኢየሱስ ክርስቶስ ዓለምን ከእግዚአብሔር ጋር ያስታርቅ እንደነበረ ተመልክተናል። እንግዲህ አማላጅ ለመሆን ሁለት መሰረታዊ ነገሮች እንደሚያስፈልጉ አይተናል። የመጀመሪያው ጻድቅ ሆኖ መገኘት ነው። ሁለተኛው ደግሞ በዘመኑ ሕያው ሆኖ መገኘት፣ ሙታን አስታርቁ ማለት ነው። ሙታን አማልዱ ማለት ነው። ሁለተኛ ቆሮንቶስ 5:19-20 የመጽሐፍ ቅዱስ ጥናታችን መሰረታዊ ጥቅስ ነው። የመጀመሪያው እንመለከታለን። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር። እግዚአብሔር በክርስቶስ ሆኖ በእግዚአብሔርና በዓለም መካከል አንድ መካከለኛ ያለ ክርስቶስ ኢየሱስ ነው። ፍጹም ሰው ሆኖ ጻድቅ ሆኖ የመጣ እሱ ነው። ስለዚህ ከእግዚአብሔር ጋር ዓለምን የማስታረቅ ስልጣን አለው ወይንም መርሆችን ማሟላት ይችላል። አንደኛ ጻድቅ መሆን ያስፈልጋል። ሁለተኛ ደግሞ በዘመኑ ሕያው ሆኖ መገኘት ያስፈልጋል። ያን ነገር ካደረገ በኋላ ዓለም ማን ነው ብለናል? ዓለም ሐዋርያቶች እኛ ነን። ዓለም እኛ ነን። ይሄ ቁሳዊው ነገር አይደለም። ዓለም እኛ ነን። ስለዚህ ኢየሱስ ክርስቶስ ዓለምን ከእግዚአብሔር ጋር ያስታርቅ ነበር ይላል። እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበረ፣ በደላቸውንም አይቆጥርባቸውም ነበር ይላል። በዚህ ክርስቶስ ኢየሱስ ሕያው ሆኖ በምድር በነበረበት ጊዜ አማላጅ ነበር። የማያጠራጥር እውነተኛ የሆነ መጽሐፍ ቅዱስ የሚያረጋግጥልን ትክክለኛ ነገር ነው። በምድር ላይ ሕያው በነበረ ጊዜ ነው ይሄንን የሚሰራው በምድር ላይ። ከዛ ግን ከሞቱ በኋላ ደግሞ ሌላ የአማላጅነት ስራ ሲሰራ እንመለከታለን። እሱን በትምህርት 3 አማላጅ ነው በሚለው ላይ እንመለከታለን። በዛሬው ዕለት ግን የተከታዮቹን አመራረጥ እንመለከታለን። ደቀ መዛሙርቱን እንዴት መረጠ? ኢየሱስ ክርስቶስ ወንጌልን ወይንም የማስታረቅ ቃልን እንዴት አድርጎ ለመረጣቸው ሰዎች አስተላለፈ የሚለውን እንመለከታለን። ይህን ጥቅሳውንም ደግመዋለሁኝ፣ ሙሉን ደግመዋለሁኝ። ሁለተኛ ቆሮንቶስ ምዕራፍ 5:19-20 ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ሆኖም ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። በእኛ የማስታረቅን ቃል አኖረ። በእኛ በማን? በእኛ። እኛ ማለት ዓለም ማለት ሐዋርያቶች ናቸው፣ ሰዎች ናቸው። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ይላል እና እነዚህን ሰዎች እንዴት መረጣቸው? የማስታረቅ ቃልን ያንን ቃሉን እንካችሁ ብሎ ለመስጠት ኢየሱስ ክርስቶስ ሐዋርያቶችን ከዓለም ያሉ ሰዎችን በምን መስፈርት ነው የመረጠው? እንመለከታለን። የተመረጡት የተለቀ እውቀት ያላቸው ፈላስፎች፣ ዝነኞች፣ ባለስልጣኖች፣ ባለጸጎች፣ ዝና ያላቸው አልነበሩም። የተመረጡት በተቃራኒው ነው። አንደኛ ቆሮንቶስ 1:26-28 ላይ ስንመለከት ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱውንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። እንግዲህ ባለጠጎች አልተመረጡም። የተለያዩ ዝና ያላቸው አልተመረጡም። እነዚህ ሰዎች ስሜታቸው በተለያየ ነገር ወይንም ስሜታቸው 5 የስሜት ሕዋሳቶች አሉ። እነዚህ 5ቱ የስሜት ሕዋሳቶቻችን በተለያየ ነገር የተሞሉ ናቸው። የመንፈሳዊን ዓለም ድምፅ ለመስማት የከበዱ ናቸው። የቀረቡ አይደለም። መንፈሳዊን ዓለም ለመረዳት ለዓለማዊ ሰው ሞኝነት ነው። ስለዚህ መንፈሳዊን ዓለም ለመረዳት ከ5ቱ የስሜት ሕዋሳቶቻችን የላቀ የተነገረንን ነገር በሞኝነት ማመን። ምክንያቱም በምድር ጥበብ ነገሮችን መርምረን መድረስ
አንችልም። ሞኝነት ነው የሚመስለው ለዓለማዊ ሰው። የመንፈሳዊ ነገር በእምነት የሚደረግ ነገር ነው እና አንድ የክርስቶስን ስራ የተመለከተ አንድ ባለጠጋ ሰው ወደ ክርስቶስ ቀረበና እንዲህ አለው፣ እንደው ትእዛዛቱን ሁሉ ስጠብቅ ነበር፣ ሁሉን ነገር ጠብቄአለሁ፣ በስርዓት ነው የሚሄደው አለው። ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው፣ ትእዛዛቱን፣ ስርዓቱን። ኢየሱስም ወደ እርሱ ተመልክቶ ለድሆች ወደደው፣ ሲያየው ነገሩን ሲያየው ወደደውና፣ ኢየሱስ ክርስቶስ ሁሉን ይወዳል። ይህንንም አይቶ ወደደው። አንድ ነገር ጎደለ፣ ሂድ ያለን ሁሉ ሸጠህ ለድሆች ስጥ፣ በሰማይም ሀብት መዝገብ ታገኛለህ፣ ከዛ ተከተለኝ አለው። ነገር ግን ይህ ባለጸጋ ሰው ስሜቶቹ፣ መንፈሱ በነዛ በተድላ በተሞሉ ነገሮች፣ በሀብት በተድላ በተለያዩ ነገሮች የተሞሉ ነገር ስለተያዘ እያዘነ ክርስቶስን አይደለም የተከተለው፣ እያዘነ ወደሚጠፋው ሀብት፣ ወደ ዝናው፣ ወደ ክብሩ ነው የሄደው። ስለዚህ እግዚአብሔር ሐዋርያትን የመረጠው በዚህ በተናቀ መንፈስ ምንም የሌላቸው ድሆች፣ ዝቅተኛ የህብረተሰብ ክፍሎች የሆኑትን ነው እንዲከተሉት የመረጠው። ከፍ ብለን እንዳየነው የተለያዩ ችግሮች ክርስቶስን ለመከተል የሚይዘን የዚህ ዓለም ባለጠግነት፣ ዝና፣ ክብር አሉ። እስቲ የአንዱን የቀደመ ህይወት የቀደመውን ከሐዋርያት ህይወት የአንዱን እንመለከታለን። ማቴዎስ 9 ከ9 እስከ 12 ላይ ድረስ እንመለከታለን። ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስ እና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮች ከኃጢአተኞች ጋር እንዴት አብሮ ይቀመጣል? የተናቁ የህብረተሰብ ክፍሎች ናቸው፣ ኃጢአተኞች ናቸው፣ አናስቀርባቸውም። እንዴት እርሱ ከእነርሱ ጋር ተቀምጦ ማዕድ ይበላል አሏቸው። ኢየሱስም ሰምቶ እንዲህ ነው ያላቸው፣ ሕመምተኞች እንጂ ባለጤናዎች እኮ መድኃኒት አያስፈልጋቸውም አለው። ዝና የሌላቸው ዝቅተኛ የተናቀ የህብረተሰብ ክፍሎች እንዲህ ነው የተመረጡት። ኢየሱስ ክርስቶስ ምርጫውን እንመለከተው። ሐዋርያቶችን እንዲህ 12ቱን ሐዋርያት ብትመለከቱ እንዲህ አድርጎ ነው የመረጣቸው። ከተመረጡ በኋላ ሁለተኛው የስልጠና ጊዜ ነው። ሐዋርያቶችን ማሰልጠን ጀመረ። ሐዋርያቶች የተመረጡት ከፍ ብሎ ተገለጸው መስፈርት ነው። ከመረጣቸው በኋላ ቃሉን ያስተምራቸው ነበር። ትልቅ ተቋማት፣ ትላልቅ ቤተ ሙከራ ወይንም ላብራቶሪ፣ በላብራቶሪ ታግዘው ስልጠና እንደሚሰጡት አይነት ነበር ስልጠና የሚሰጣቸው። ቃሉን በመንፈስ ቅዱስ እየታገዘ በተግባር ያስተምራቸው ነበር። በትምህርቱ ብዙዎች ይደነቁ ነበር። ለምሳሌ ከሰራቸው ተአምራት ከምድራዊ ቴክኖሎጂ በላይ የሆነ በዲቫይን ቴክኖሎጂ የሚሰራ ምድር መርምሮ የማያገኘው ትልቅ ላብራቶሪ የስልጠና ማዕከል ነው እየሰለጠኑበት ያሉት። በእምነት ብቻ የሚደረግ ስልጠና ነው። እስቲ በጥቂት እንጀራና ዓሣ 4,000 ሰዎችን መግቧል። ማቴዎስ 15 ከ34 እስከ 38 ላይ ብንመለከት ኢየሱስ ለመሆኑ ስንት እንጀራ አላችሁ ሲል ጠይቃቸው ደቀ መዛሙርቱን። በዛ ሰዓት ምግብ ያስፈልጋቸው ነበር። ብዙ ህዝቦች ተከትለውት ነበር። ለነዛ ሁሉ ህዝብ የሚሆን በአካባቢው ይሄንን አፎርድ የሚያደርግ ወይንም የሚያስተናግድ ሆቴል የለም፣ የገበያ ማዕከል የለም። ስለዚህ ስንት እንጀራ አላቸው አሉ። እነርሱም 7 እንጀራና ጥቂት ትንሽም ዓሣ አሉት። እርሱም ህዝቡን መሬት ላይ እንዲቀመጡ አዘዛቸው። 7ቱን እንጀራ እና ዓሣውን ይዞ አመሰገነ። ካመሰገነ በኋላ ቆርሶ ለደቀ መዛሙርቱ ሰጣቸው። እነርሱም ለህዝብ ሁሉ አከፋፈሉ። ሁሉም በልተው ጠገቡ፣ ረኩ። ደቀ መዛሙርቱም የተረፈውን ቁርስራሽ 7 መሶብ ሙሉ አነሱ። የበሉትም ከሴቶቹና ከሕፃናቶቹ ሌላ
4,000 ነበሩ። እንግዲህ አይነ ስውሮች በርተዋል። ስልጠና ነው። ስልጠና ከቃሉ ጋር ያሰለጥናቸው ነበረ። ትልቅ የስልጠና ማዕከል ነው። ጠርቶ አመራጣቸውን አይተናል። አይነ ስውሮች በርተዋል። ሙታን ተነስተዋል። አንካሶች ዘለዋል። ዲዳዎች ተናግረዋል። አጋንንት ያለባቸው ከአጋንንት ነፃ ሆነዋል። ይህን ሁሉ እያሰለጥናቸው ነበር። ክርስቶስ ይሁን ሁሉ በእግዚአብሔር ቃል የተደገፈ ተአምራትና ድንቅ ሲያደርግ የተከተሉት በሺህ የሚቆጠሩ ነበሩ። እነዚህ ሁሉ የተከተሉት ለሚጠፋ እንጀራ፣ ለሚጠፋ ፈውስ ነበር የተከተሉት። ምድራዊ ለሆነ ነገር ነበር የተከተሉት። እነዚህ ነገሮች ለዘላለም ሕይወት መያዣ ናቸው። ለመንግሥተ ሰማያት መግቢያ መያዣ ናቸው። ምልክቶች ናቸው። ዋና ነገር አይደሉም። ሰዎቹ ግን ብዙዎቹ ግን በእነዚህ በተራው ነገር ላይ ልባቸው ፈሰሰ። ሐሳባቸው እዛ ሆነ፣ ስሜታቸው እዛ ሆነ። የተከተሉት ብዙ ሺዎች ነበሩ፣ ግን ጸንቶ የተከተሉት ጥቂቶች ናቸው። ዮሐንስ 6:5-7 ላይ እግዚአብሔር ቃል እንደዚህ ይላል። ከባህር ማዶ ባገኙት ጊዜ ረቢ መቼ መጣህ አሉት። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትከተሉኝ እንጀራ ስለበላችሁና ስለጠጣችሁ እንጂ ታምራዊ ምልክትን ስላያችሁ አይደለም። ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ ነው ያላቸው። እንግዲህ ያ ሁሉ ሺህ ሕዝብ ገብቶታል። እነዚህ በሙሉ ክርስቶስ ኢየሱስን የተከተሉት ከነዚህ ከብዙ ሰዎች 12ቱ ብቻ ገብቷቸው ተከትለውታል። 12ቱ የተመረጡት ገብቷቸው ተከትለዋል። ይሁን እንጂ እነዚህ 12ቱ ደቀ መዛሙርት ደግሞ ሁከት በነበረ ጊዜ፣ መናወጥ በነበረ ጊዜ፣ ረብሻ በነበረ ጊዜ፣ የጠበቁት ነገር እንዳልጠበቁት በሆነ ጊዜ በውስጣቸው የነበረው እምነታቸው ፈሰሰ። ይሁን እንጂ 12 በትክክል የገባቸው ከትንሣኤ በኋላ ነበር። ሐዋርያት ቃሉን በድንቅና በተአምራት በተግባር አይተዋል፣ ተምረዋል። ይሁን እንጂ በሞተ ጊዜ በሐዘን ውስጣቸው ያለው ሁሉ ትምህርት በነነ። ያ ድንቅና ተአምራት በነነ። ውስጣቸው የቀደመው ሕይወታቸውን ተቆጣጠረው። እኛም ከመንፈሳዊ ነገር ራቅ ስንል በአንድ ጊዜ ሽሪንክ እናደርጋለን፣ እንወርዳለን እና ወደ ኤማውስ የሞት ታሪክ እያወሩ በሐዘን ተመለሱ። እንግዲህ በተለያዩ ሁኔታዎች ከመንፈሳዊ ስብሰባዊ ስንርቅ፣ ቃሉን ከማጥናት ስንቀር፣ ከጸሎት ስንቀር፣ ስንጓደል ሐሳባችን ስጋዊ ዓለማዊ በሆነ ነገር ወዲያው ይያዛል፣ ለመመለስ ይከብደናል። ለዚህ ነው ሳናቋርጥ መጸለይ፣ ሳናቋርጥ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ስብሰባዎች መሰብሰብ፣ በተሰጠን የአገልግሎት በር ላይ በትጋት ማገልገል ያለብን። ለዚህ ነው ሸርተት ካልን በዙሪያችን የሚከቡን ብዙ ነገሮች አሉ። ሐዋርያቶችም ያን ሁሉ ድንቅና ተአምራት አይተው ወደኋላ እየተከዙ ሄዱ ነበር። እነርሱም በጊዜው የሚታያቸው አሳ ማጥመዱ፣ ቀረጥ መሰብሰቡ፣ ቤታቸው፣ ትዳራቸው፣ ዓለማዊ ነገር ነበር የሚታያቸው። የሉቃስ ወንጌል 24-13 ላይ እንደዚህ ይላል። በዚሁ ቀን ለደቀ መዛሙርት ሁሉ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማኦስ ወደሚባል መንገድ ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ተስፋ ያለው ነገር አይደለም ነበር። ነበር፣ የሚያሳዝን ነው ነበር ነው። በሐዘን በቁጭት ነበር የሚሄዱት። በዚህ ጊዜ አብረዋቸው ተቀላቅሎ ሄድ ጀመር። ኢየሱስ ክርስቶስ ይነጋገሩ ጀመር። ሲነጋገሩ ውስጣቸው ይቃጠል ነበር። ቃሉን ይገልጥላቸው ነበር፣ አላወቁትም። አንዳንድ ስብከት ስንሰማ የሚሰማን የመንፈስ ቅዱስ መነካት አይነት ውስጣችን፣ አጥንታችንን፣ ነፍሳችንን ዘልቆ የሚገባ ቃል አይነት ስሜት ይሰማቸው ነበር። ሉቃስ 24:25-26 እግዚአብሔር ቃል እንደዚህ ይላል። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች፣ ልባችሁም ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩ መግባት አይገባውምን?
ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍት ስለ እርሱ የተጻፈውን አስረዳቸው። አሁንም አልገባቸውም፣ አላወቁትም እስካሁን ድረስ እና አስቸጋሪ ነገር በሚሆንበት ጊዜ በውስጣችን ያለው እምነታችን ይክዳል። ቃላችን ከውስጣችን ይጠፋል። ዘራፍ ያለበት ጀግናነን ያለበት ነገር ከውስጣችን ይጠፋና ወደኋላ እንመለሳለን እና ፈታኝ ሁኔታ ውስጥ ነበሩ። እነዚህ ባለው ሁኔታ በፊት ያውቁት የነበሩ ቃል እምነት ከውስጣቸው ጠፍቷል፣ ተሸብረዋል። ጌታ ግን በቃሉ ያነሳሳቸው ነበር። አሁን ጌታ በፊት ለፊት መጥቶ አይደለም፣ በመንፈስ ቅዱስና በቃሉ በእንደዚህ አይነት ሁኔታ ውስጥ ስንገባ እንዲህ ቃሉን እየላከ ያነሳሳናል፣ ያነቃቀናል። አይዞ በርታ፣ ትነሻለሽ፣ ታልፊያለሽ፣ ትሻገራለህ የሚል የእግዚአብሔር ቃል በመንፈስ ቅዱስና በሰባኪያን መጽሐፍ በተቀበሉት ዘንድ በዚህ ዘመንም ይህ ቃል ይሰራልናል፣ ያነሳሳቸዋል፣ አስተውሉ ይላቸዋል። ወደ ቀደመ ሕይወታቸው እንዲመለሱ ከእሱ ጋር በነበር ሕይወታቸው ውስጥ እንዲመለሱ ወደ መንፈሳዊነታቸው ወደ ተበረታታ መንፈሳዊ ሕይወታቸው እንዲመለሱ ያግዛቸው ነበር። ከዛ በኋላ ያወቁት አሁን ነው። ሉቃስ 24 ከ30 እስከ 32 ላይ አብሯቸው በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እነርሱም መንገድ ሳለን እያነጋገረን መጽሐፍትን ገልጦ ሲያስረዳን ልባችን እንደ እሳት ይቃጠልብን አልነበረምን? ተባባሉ። እንግዲህ የተበታተነው መንፈሳዊ ነገራቸው ተሰበሰበ፣ ተረጋጉ፣ የተማሩትን ማስተዋል ያዙ፣ እምነታቸው ከፍ አለ። ወደኋላ መመለስን ተውት፣ የኤማውስን መንገድ ተውት፣ ሰረዙት። በውስጣቸው የሚመላለሰው ያ የሥጋ የዓለም ሐሳብ ተሰረዘ። በክርስቶስ ከምን ጊዜውም በተለየ አመኑ። እንግዲህ ያመኑት ሐዋርያት ከትንሣኤ በኋላ ነው። ምን ሊቀበሉ? አደራ ሊቀበሉ ነው። አማላጅ ማን ነው የሚለው ትምህርታችን። አማላጅ ማን ነው? ትምህርት 2 ነው። አማላጅ ማን ነው? ያንን የማማለድ ሥራ ክርስቶስ ሊሰጣቸው ፈልጎ በእንደዚህ አይነት ሁሉ ፈተና ውስጥ አልፈው ነው የጸኑት። ከዛ በኋላ ነው እንግዲህ በአንድነት ተሰበሰቡ፣ ተመለሱ። ሉቃስ 24 ከ33 እስከ 34 ላይ እንደዚህ ይላል። በዚያኑም ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ። በዚያኑም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ያ ወደኋላ የሚጎትታቸው ያ የኤማውስ መንገድ ሐሳብ ከውስጣቸው ጥርግ ብሎ ወጣ። ክርስቶስ ተገኝቶ አወጣላቸው። 11 ከእነርሱ ጋር የነበሩትም በዚያ በአንድነት ተሰብስበው አገኟቸው። ሐዋርያት ተሰበሰቡ፣ ወደ ቀልባቸው ተመለሱ፣ በክርስቶስ መጽደቃቸውን ተገነዘቡ። አሁን አንድ ነገር ተገነዘቡ። አማላጅ ለመሆን የመጀመሪያው ክራይቴሪያ ጻድቅ ሆኖ መገኘት ነው። ጻድቅ ሆኖ ለመገኘት ደግሞ በክርስቶስ ኢየሱስ ማመን ያስፈልገናል። እንደዚህ ይላል እንግዲህ አመኑ እነዚህ ሰዎች የተጻፈውን ነገር በእንደዚህ አይነት በቤተ ሙከራ በተለያየ ሙከራዎች በላብራቶሪ በተግባር ተምረው አሁን ከትንሣኤ በኋላ ጸኑ፣ ተመለሱ፣ ተሰበሰቡ። ይህ ማለት ከመማለድ ከሚጠበቁ መስፈርቶች መካከል ዋነኛውን አሟልተዋል ማለት ነው። ማለትም ጻድቅ ናቸው። 2 ቆሮንቶስ 5:1 ላይ እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው። እኛ ነን፣ ሐዋርያቶች ናቸው። ሐዋርያቶች ጸድቀዋል። አሁን ከጸደቁ በኋላ ነው እንግዲህ ሐዋርያት መማለድ ይችላሉ። ምክንያቱም አንደኛ ጸድቋል፣ ሁለተኛ በዘመናቸው ሕያው በነበሩበት ጊዜ ለዓለም ለሕዝቡ የተቀበሉትን ወንጌል የማስተዋወቅ ብቃት ስልጣን አላቸው። ተቀብለዋል፣ ጸድቀዋል። እንግዲህ የእግዚአብሔር ቃል ይህንን ያረጋግጥናል። እንደዚህ ይላል። አሁንም ይህንኑ መጽሐፍ ቅዱስ ክፍል ነው የምንመለከተው። 2 ቆሮንቶስ 5:20 እንደዚህ ይላል፣ በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ሐዋርያቶች ናቸው እንግዲህ ከክርስቶስ ጋር ሲነጋገሩ የነበሩት ሐዋርያቶች ነው ይህንን የሚሉት። እንግዲህ እግዚአብሔር በእኛ እንደሚማልድ 2 ቆሮንቶስ 5:20 ላይ ነው።
ከራሴ አይደለም፣ ፈጥረን አይደለም። በቤታችሁ ያለውን መጽሐፍ ቅዱስ አጥኑት፣ አነቡት። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ማን? ሐዋርያቶች። ሐዋርያቶች ያን ወንጌል አቀባብለውት ደርሷል፣ እኛ ጋር ደርሷል። ሐዋርያት ማለት እኛ ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ክርስቶስ በእንደዚህ አይነት ሁኔታ ቃሉን በሐዋርያት አኖረ። ሐዋርያትም የተቀበሉትን ቃል ይዘው እንዲቀመጡ ብቻ አልተወሰነም። ቃሉን ይዘው እንዲቀመጡ ወደ ዓለም ሂዱ አላቸው። ወደ ዓለም ሂዱ፣ ወደ እኛ አስተላለፉት። እንግዲህ አማላጅ ማን ነው ለሚለው ጥያቄ መልስ የሰጠን ይህ ቃል ነው። ሐዋርያት ተቀበሉት። ስለዚህ ወንጌል ገብቷቸው በጌታችንና በመድኃኒታችን በክርስቶስ ያመኑ ሁሉ አማላጆች ናቸው ማለት ነው። ወንጌሉ ገብቷቸው በጌታችንና በመድኃኒታችን በክርስቶስ ያመኑ ሁሉ አማላጆች ናቸው። ምክንያቱም ጸድቀዋል። አንተ፣ አንቺ፣ እኛ፣ እናንተ፣ እርሶ ሁላችንም በክርስቶስ ኢየሱስ አምነን ኃጢአታችን የተሰረየልን በሙሉ አማላጆች ነን። የእግዚአብሔር ቃል እንደዚህ ይላል። የአማላጅነት መስፈርን ለማሟላት አንድ ነገር ብቻ ያስፈልጋል። አንደኛ ኃጢአታችንን አምኖ በክርስቶስ መናዘዝ። ዮሐንስ 3:14 ላይ እግዚአብሔር ቃል እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። ስለዚህ ለኃጢአታችን ስርየት መናዘዝ ብቻ አስፈላጊ ነው። ጻድቅ የሆነ ብቻ እግዚአብሔር ወዳዘጋጀለት ስፍራ ማለት ወደ መንግሥተ ሰማያት ይገባል። ለኃጢአት ንዘት የንስሐ አባት አያስፈልግም። የንስሐ አባት አያስፈልገንም። ሙታንን ለማጽደቅ የሕያዋን ወይንም የቅዱሳን ጸሎት አያስፈልግም። ለሞቱ ሰዎች ብንጸልይ ወደዛ ብንል ወደዚህ ብንል አለቀ። በዚህ በምህረት ዓመት በክርስቶስ ኢየሱስ ሕያው ሳለ ተናዞ የዘላለም ሕይወት ካላገኘ የዘላለም ፍርድ ይፈረድበታል። ሙታንን መዘከር፣ ተስካር ማውጣት ኃጢአትን አያሰሪም። የሚያስፈልገው አንድና አንድ ብቻ ነው። በዚህ በምህረት ዓመት በሕይወት ሳለን ብቻ በክርስቶስ ኢየሱስ ፊት በንስሐ ቀርቦ የዘላለም ሕይወትን ማግኘት ነው። በምህረት ዓመት ካልተመለስን የዘላለም ሞት አለ። በኃጢአታችን ስርየት እኛ አማላጆች ወይም አስታራቂዎች ነን። ከኃጢአታችን ስርየት የተነሳ ኃጢአታችን ስለተሰረየልን ቅድምም እንዳልኩት እኛ አማላጆች ነን፣ አስታራቂዎች ነን። ማቴዎስ 28:19 ከ20 ላይ ሐዋርያትን ምንድን ያላቸው? ከዛ በኋላ ጌታ ኢየሱስ ሐዋርያትን እንግዲህ ሂዱና አሕዛብን ሁሉ ወንጌሉን ሰጥቷቸዋል። አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ሐዋርያት ይሰሩ የነበረው ሕያዋን በነበሩ ጊዜ ነው፣ በሕይወት በነበሩ ጊዜ ነው። ይህን ቃል አስተላልፈው ዋጋ እየከፈሉ አስተላልፈው ይህ ቃል ማጋ ደርሷል፣ እኔ ላይ ደርሷል፣ አንተ ላይ ደርሷል፣ አንቺ ላይ ደርሷል። ይህን መጽሐፍ ቅዱስ አጥንተን መጀመሪያ እኛ እንጽደቅ፣ ሁለተኛ ያጸደቀንን ወንጌሉን ለሚከተሉት ሰዎች ለዓለም እናስተዋውቅ። ይሄ ነው እንግዲህ አማላጅ ማን ነው? አማላጅ እኛ ነን። አማላጅ በክርስቶስ ኢየሱስ ያመን ሁሉ አማላጅ ነው። የዛሬው ትምህርታችን እንግዲህ ይህንን ይመስላል። ለማጠቃለል ያህል ኢየሱስ ሐዋርያትን መረጠ፣ ኃጢአታቸው ተሰረየላቸው፣ አሰለጠናቸው፣ ወንጌል ሰጥቶ ላካቸው፣ ወንጌልን በዓለም አሰራጩ፣ እግዚአብሔርና ዓለምን አስታረቁ። አሁን ወንጌሉ በእጃችን ነው። እኛ አማላጆች ወይንም አስታራቂዎች ነን። ይቀጥላል እንዲህ እያለ ወንጌል የጥቅሱን አነብና እናበቃለን። ሁለተኛ ቆሮንቶስ 5:19 እስከ 20 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር፣ በእኛ የማስታረቅ ቃልን አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን።
ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሰላም። የዛሬው ትምህርታችን ይህንን ይመስላል። በሚቀጥለው አማላጅ ማን ነው በሚለው በትምህርት 3 የመጨረሻውን ክፍል አብረን እንከታተላለን።